ለሆድ ድርቀትና እንዲሁም ደግሞ ኮሌስትሮልን ለማስተካከል የሚረዳንን በቤት ውስጥ በቀላሉ የትም ቦታ የምናገኘው ቀይ ስርን ቀቅለን እንደዚህ ጎረድ አድርገን እንከትፈዋለን። እንደ አስፈላጊነቱ እናንተ እንደ ጁስ ማድረግም ትችላላችሁ። አከታተፉን እናንተ በምትፈልጉት ዘዴ መጠቀም ትችላላችሁ። ቀላሉን ዘዴ ነው ማሳያችሁ። እንደዚህ ጎረድ ካደረጋችሁ በኋላ ኦሊቭ ኦይልንና ቆንዶ በርበሬ በመጠቀም ማታ ከመተኛታችሁ በፊት ይሄንን ለ7 ተከታታይ ቀን መውሰድ። ይሄ የሆድ ድርቀትን እንዲሁም ደግሞ ኮሌስትሮላችንን ለማስተካከል በጣም ይረዳል። ቀይ ስርን በዚህ ዘዴ በቀላል ዘዴ ይጠቀሙት። እንዲሁም ደግሞ እዚህ ቪዲዮ ስር ያለውን የቲክቶክ ሰብስክራይብ በማድረግ ቤተሰብ ይሁኑ። አያችሁት? ቀላል ዘዴ ነው። ይህን ዘዴ ተጠቅማችሁ የሆድ ድርቀትን በቀላሉ በቶሎ ነው ለውጥ የምታገኙበት። ለበለጠ መረጃ ወደ ዩቲዩባችን ጎራ ይበሉ። የተባረከ ጊዜ ይሁን።